እንደምን ቆያችሁ ውድ የእግር ኳስ አፍቃሪ ቤተሰቦች፣ ሰላም ጤና እናንተ ጋር ይሁን እያልኩ ዛሬ ደግሞ ይዤላችሁ የመጣሁት ስለ ወጣቱ የመሃል ሜዳ ሞተር የመሃል ሜዳ ሚዛን ጠባቂ ማንም እያወራለት የሌለው ከቅርብ ጊዜ ወዲህ ክስተት የሆነው ስለ ክሪስታል ፓላሱ ተጫዋች አዳም ዋርተን ነው። ወደዚህ ፕሮግራም ከመግባቴ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ተደራሽነታችንን እንድታሰፉልን በአክብሮት እጠይቃለሁ። በዩቲዩብ በተጨማሪ በቴሌግራም ቻናላችን ፕሮግራሙን በጀመርንበት የቴሌግራም ቻናላችን በቲኪታካ በቅንፍ ውስጥ እግር ኳስ ስልጠና ታክቲክ በሚል ቴሌግራም ቻናል ልታገኙን ትችላላችሁ። በየቀኑ አዳዲስ ስለ እግር ኳስ ታክቲካል ነገሮችን በዛ ላይ እንለቃለን። ክስተት የሆኑ ተጫዋቾችም ካሉ በዛ ግሩፕ ላይ እንለቃለን ማለት ነው። ወደ ዛሬው ፕሮግራማችን ስናልፍ አዳም ዋርተን የ21 ዓመት እንግሊዛዊ ወጣት በዘንድሮ ውድድር ዓመት ክሪስታል ፓላስ ክስተት ሆኖ በፕሪሚየር ሊጉ ሲመጣ ዋናው ተዋናይ የመሃል ሜዳው ሞተር የመሃል ሜዳው ሚዛን ጠባቂ አዳም ዋርተን ነው። አዳም ዋርተን ወደ ክሪስታል ፓላስ ከመምጣቱ በፊት በ2023-24 ብላክበርን እየተጫወተ ነበር። በዛም ድንቅ አቋሙ አሳይቶ ወደ ፕሪሚየር ሊጉ ወደ ክሪስታል ፓላስ መጥቷል ማለት ነው። በዘንድሮ የክሪስታል ፓላስ ክስተት የመሆን ውስጥ በመከላከሉ እንደ ማርክ ጉይ፣ በማጥቃቱ እንደ ማቴታ፣ እነ ሳር፣ ግብ ጠባቂያቸው ኤደርሰን በሁሉም ስፍራ ምርጥ የሆኑ ተጫዋቾች ያሉት ክሪስታል ፓላስ በመሃል ሜዳው ደግሞ አዳም ዋርተንን ይዟል ማለት ነው። የዘንድሮ ክሪስታል ፓላስ እንደ ከዚህ በፊቶቹ በግለሰቦች ላይ የተመረኮዘ ክለብ አይደለም። ከዚህ በፊት እንደሚታወቀው ክሪስታል ፓላስ የሆነ ነገር ለመፍጠር ማይክል ኦሊሴ ሳይለቅ ማይክል ኦሊሴ ወይ ኤብሪቼ ኢዜ በመጠቀም ነው ክሪስታል ፓላስ ከተጋጣሚ ቡድን ነጥብ ተጋርቶ ወይ ነጥብ ይዞ የሚወጣው። ዘንድሮ ግን እንደ አንድ ቡድን ሆኖ ተጫውቶ ነው እስከ 7ኛው ሳምንት ድረስ በፕሪሚየር ሊጉ ብቸኞቹ ሽንፈት ያልገጠማቸው ቡድን ሆኖ መቆየት የቻሉት ማለት ነው። በ7ኛው ሳምንት ከኤቨርተን ጋር ባደረጉት ጨዋታ 2-1 በሆነ ውጤት ተሸንፎ ለመጀመሪያ ጊዜ በዘንድሮ ውድድር ዓመት ነጥብ ጥሏል ማለት ነው። የዘንድሮ ውድድር ዓመት ለክሪስታል ፓላስ አጀማመራቸው ጥሩ አልነበረም። በመጀመሪያ ጨዋታቸው ከቼልሲ ጋራ ተጫውቶ ያለሜዳቸው በስታንፎርድ ብሪጅ በተደረገ ጨዋታ 0-0 በሆነ ውጤት ነጥብ ተጋርቶ ተመልሷል ማለት ነው። ይሄ ሳይሆን መጥፎ የሆነው ኤብሪቼ ኢዜ በዘንድሮ የውድድር ዘመን ከክሪስታል ፓላስ ይለቃል ሲባል ክሪስታል ፓላስ በጣም ይቸገራል ተብሎ ነበር ኤብሪቼ ኢዜን ከለቀቀና ካጣ በኋላ። ነገር ግን ኤብሪቼ ኢዜ ወደ አርሰናል ከተዘዋወረ በኋላ የክሪስታል ፓላስ ጥንካሬ እያየነው እንዳለው በጣም ጠንካራ ለትላልቆች ክለቦች ራሱ እጅ የማይሰጥ ክሪስታል ፓላስን ነው ዘንድሮ ያየነው። ውድድር ዘመኑ ከመጀመሩ በፊት በኮሚኒቲ ሺልድ ሊቨርፑልን አሸንፎ የኮሚኒቲ ሺልድ ዋንጫ አሸናፊ መሆናቸው ይታወቃል። በዘንድሮ ውድድር ዘመንም ሊቨርፑል ጋር በተጫወቱበት ጨዋታ ሊቨርፑልን አሸንፎ 3 ነጥብ እንደወሰዱ ይታወቃል። ነገር ግን በዘንድሮ የክሪስታል ፓላስ ውጤት ማግኘት ውስጥ አዳም ዋርተን ትልቁ ሚና የሚጫወት ድንቅ ባለተሰጥኦ ወጣት ተጫዋች ነው። ይሄ ወጣት ተጫዋች በጣም የሚገራርሙ ፓሶች ማድረግ የሚችል ችሎታ ያለው ድንቅ ተጫዋች ነው። አዳም ዋርተን ሰንጣቂ የሆኑ ወደ ተቃራኒ ቡድን ቦክስ የሚሄዱ ሰንጣቂ የሆኑ ኳሶችን ለቡድን አጋሮቹ ማቀበል የሚችል ድንቅ ባለተሰጥኦ ነው። በዘንድሮ በፕሪሚየር ሊግ ክስተት ከሆኑ ተጫዋቾች መካከል አንደኛው አዳም ዋርተን ነው። በዚህ ምስል ላይ እንደምትመለከቱት በፈረንጆቹ የዘመን አቆጣጠር በ2023 በ2024 ውድድር ዓመት ወደ ክሪስታል ፓላስ ከመምጣቱ በፊት በብላክበርን ያደረጋቸው የፓሶች አይነት ነው ማለት ነው። ይሄ ምስል የሚያሳየው በዛ ዘመን 269 የተሳኩ ፓሶች ማድረግ ሲችል 134ቱ ያልተሳኩ ነበር፣ 269ኙ ግን የተሳኩ ነበር። ይሄም ማለት ከ403 ወደፊት ወደ ተቃራኒ ቦክስ ከተደረጉ ፓሶች 269ኙ ከግማሽ በላይ ማለት ነው የተሳኩ ነበሩ። ከዛ ውስጥ 134ቱ ያልተሳኩ ነበሩ። ይህም በመቶኛ ሲታይ ከመቶኛ 67% የፓስ ንጻሬ ያለው ማለት ነው። ከዛሬ 2-1 ዓመት በፊት ማለት ነው። በዘንድሮ ውድድር ዘመን ደግሞ ይህ ምስል የሚያሳያችሁ ከመኮራቸው ኦን ታርጌት ኦፍ ታርጌት ጎል እንዲሁም ፓሶች
ከየት ቦታዎች ወደ ተቃራኒ ቡድን ሞከራቸው ኳሶች ናቸው ማለት ነው። በተጨማሪ ይህንን በምስሉ የምትመለከቱትን በቆመ ኳስም ድንቅ ችሎታ ያለው ድንቅ ተጫዋች ነው። ይህንን በምስሉ የምትመለከቱትን ፓስ አድርጎ ወደ ጎል መቀየር የተቻለ ድንቅ ፓስ ነበረ ማለት ነው። አሁን ላይ የወጡ ባሉ መረጃዎች የዚህ ልጅ ፈላጊዎች ብቅ ማለት ጀምረዋል። ከነዛም መካከል የስፔኑ አየል ክለብ ሪያል ማድሪድ የአዳም ዋርተን ፈላጊ ነው ተብሎ እየተዘገበ ይገኛል። በተጨማሪ ቼልሲ የዚህ ተጫዋች ፈላጊ ነው እየተባለ ይገኛል። እኔ በግሌ ይሄ ልጅ በቅርብ ወደ ትልቅ ክለብ ይዘዋወራል ብዬ ከምጠብቃቸው በጥር ካልሆነ በሚመጣው የዝውውር መስኮት በክረምቱ ከክሪስታል ፓላስ ከሚለቁ መካከል አንደኛው ይሄ ድንቅ ባለተሰጥኦ ተጫዋች አዳም ዋርተን ይሆናል ተብሎ ይጠበቃል። እኔም በግሌ ይሄ ልጅ ወደ ትልቅ ቡድን መግባት የሚችል ችሎታ ያለው ተጫዋች በመሆኑ በሚመጣው የውድድር ዘመን በአንድ ትልቅ ቡድን ውስጥ የምንመለከተው ወጣት ባለተሰጥኦ ይሆናል ብዬ እጠብቃለሁ። እናንተስ በዚህ ልጅ ላይ ያላችሁን ሀሳብ በኮሜንት አሳውቁን። ለዛሬ ይዤላችሁ የመጣሁት ፕሮግራም ይህንን ይመስል ነበር። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ